ይሄን ቪዲዮ እስከመጨረሻው ድረስ ካያችሁት በእርግጠኝነት በራሳችሁ ላይ ትልቅ ለውጥ ታመጣላችሁ። ዛሬ ይሄንን verb to be እንማራለን። ስሜ ሃይደር መሐመድ ይባላል። የብራይት ፊውቸር ቋንቋ ትምህርት ቤት አስተማሪ ነኝ። ይሄ ነገር በደንብ እስከመጨረሻው ተከታተሉኝ። እንግሊዘኛን በደንብ አድርጋችሁ ትለምዱታላችሁ። ተከታተሉኝ። ዛሬ የምንማረው verb to be ነው። በአማርኛ የመሆን ግስ ማለት ነው። ምንድነው የሆንኩት? ምን ነበርኩኝ? ምንድነው የምሆነው? ወደፊት ስለራሴ ስለሌላ ሰዎችን ማውራት የምንፈልግ ከሆነ ስለ ሰዎቹ ማንነታቸውና ምንነታቸውን ማውራት የምንፈልግ ከሆነ verb to be በደንብ ማወቅ ይጠበቅባችኋል ማለት ነው። ስለዚህ ተከታተሉኝ። verb to be ስንል በውስጡ 5 ነገሮችን ይይዛል። የመጀመሪያው is am are was እና whereን እንጠቀማለን ማለት ነው። እንዴት አድርገን የምንጠቀማቸው? ኢዝን ለሶስት የሰብጀክት አይነቶች እንጠቀማቸዋለን። ለሂ፣ ለሺና ለኢት እንጠቀማቸዋለን። አምን ለአንድ ነገር ብቻ እንጠቀመዋለን። እሱም አይ ለሚለው የሰብጀክት አይነት እንጠቀመዋለን። ሌላው አር ነው። አርን ለሶስት ነገሮች እንጠቀመዋለን። ለዩ ዊና ዘይ እንጠቀመዋለን። እነዚህን ልዩነቶችን ካወቃችኋቸው እንግሊዝኛን በእርግጠኝነት ያለምንም የግራመር ችግር መናገር መለወጥ ትችላላችሁ ማለት ነው። ይሄ እንግዲህ ፕሬዘንት ላይ ስንጠቀመው ነው። ፕሬዘንት ላይ ስንጠቀመው እነዚህን ነገሮች መጠቀም እንችላለን ማለት ነው። this is present ፕሬዘንት ማለት አሁን ላሉ ነገሮች እንደዚህ ነኝ፣ እንደዚህ ነች፣ እንደዚህ ናቸው እያልን ለማውራት ስንፈልግ እነዚህን ነገሮች እንጠቀማቸዋለን። ፓስት ላይ ስንጠቀም ደግሞ ለምሳሌ ወዝ የሚለውን ነገር ስንጠቀም ለአራት የሰብጀክት አይነቶች እንጠቀመዋለን። አይ፣ ሂ፣ ሺ እና ለኢት እንጠቀመዋለን ማለት ነው። ዌር የሚለውን ደግሞ እንደዚሁ ለሶስት ነገሮች እንጠቀመዋለን። ለዩ፣ ለዊ እና ለዘይ እንጠቀመዋለን ማለት ነው። አሁን እንዴት አድርገን ነው እንግሊዝኛውን በቀላሉ ለማውራት የምንጠቀማቸው? ከዛ በፊት verb to be ለምንድን ነው ለማውራት የሚጠቅሙ ሲባል አንደኛ it's ፕሮፌሽናችንን ለማውራት ሙያችንን፣ ስራችንን እኔ እንደዚህ ነኝ፣ እሷ እንደዚህ ነች፣ እነሱ እንደዚህ ናቸው እያል ለማውራት ስንፈልግ አንድ ያንን እንጠቀመዋለን። ሌላው it's place ቦታ ለማውራት ነው፣ ወይም ዴስቲኔሽን መዳረሻችንን ለማውራት ስንፈልግ እንደዚሁ verb to be እንጠቀመዋለን። ሌላው it's name ስማችንን ለማውራት እኔ እንደዚህ ነኝ፣ ለምሳሌ አም ሃይደር፣ እኔ ሃይደር ነኝ ብዬ ለመጠቀም ስፈልግ ይሄን እንጠቀመዋለን። ሌላው it's kind ነው። kind ላይ ብዙ ነገሮች አሉ። ለምሳሌ ኤጅ አለ፣ እድሜያችንን ለማውራት ስንፈልግ። ጀንደር አለ፣ ጾታችንን ማውራት ስንፈልግ። ሪሊጂን ሃይማኖታችንን ማውራት ስንፈልግ። እናም ሌሎችንም ነገሮች ማውራት ስንፈልግ verb to be እንጠቀማለን። በጣም ወሳኝ የሆነ ትምህርት ነው እንግሊዝኛ ላይ። ስለዚህ በዚህ መሰረት የምንፈልገውን ነገር በፓስትም በፕሬዘንትም በፊውቸርም እያደረግን እንደፈለግን አድርገን እናወራለን ማለት ነው። ኦኬ፣ እስኪ እንዴት አድርገን እናወራለን የሚለውን ደግሞ እያየነው እንሂድ። ኦኬ፣ ፎር ኤግዛምፕል ቅድም እንዳወራ ነው አይ አም ብለን እነዚህን አራት ነገሮች እንደፈለግን ማውራት እንችላለን። ለምሳሌ አይ አም ቲቸር፣ እኔ መምህር ነኝ ብዬ ማውራት ብፈልግ በዚህ አይነት መልኩ አይ አም፣ እኔ መምህር ነኝ። በኔጌቲቭ ማውራት ከፈለኩ ደግሞ አይ አም ናት ዶክተር ብዬ ማውራት ከፈለኩኝ አሁንም በዚህ በፖዚቲቭም በኔጌቲቭም ማውራት እንችላለን ማለት ነው። ሌላው ደግሞ እነዚህን ሂ፣ ሺ እና ኢትን ኢዝ እንጠቀማለን ማለት ነው። ቅድም እንዳሳየኋችሁ ሂ ኢዝ፣ እሱ እንደዚህ ነው። እዚህ ያሉትን ሁሉንም ማምጣት እንችላለን። ለምሳሌ
he is what? He is in አዲስ አበባ ብዬ ማውራት እችላለሁኝ። he is in አዲስ አበባ ፕሌስ እያወራሁ ነው ያለሁት። he is in አዲስ አበባ she is what? she is ሃናን ብዬ ማውራት ከፈለኩኝ እሷ ሃናን ነች ብዬ ማውራትን እችላለሁኝ። እንደዚሁ ይሄ ፖዚቲቭ ሴንቴንስ ነው። በኔጌቲቭ ሴንቴንስ ማውራት ከፈለኩኝ he is not what? he is not in አዲስ he is not in አዲስ ብዬ አዲስ አበባ አይደለም ነው። ከፈለኩኝ ደግሞ she is not what? she is not what? can you tell me? she is not a student. she is not a student ብዬ መናገርም እችላለሁ ማለት ነው። ስለዚህ በዚህ አይነት መልኩ እንደዚህ እያደረግን ማውራት መጠቀም እንችላለን። ነገር ግን ይሄንን ወደ ጥያቄ ልቀይረው ብል እንዴት አድርጌ ቀይረዋለሁ? ይሄንን ምንም ነገር ሳልጨምር ምንም ነገር ሳልቀንስ ይሄንን የተሰጠኝን ጥያቄ ወይም አረፍተ ነገር ወደ ጥያቄ መቀየር ብፈልግ እንዴት አድርጌ ቀይረዋለሁ? ፎር ኤግዛምፕል ተመልከቱት። አሁን እዚህ ጋር አም ኤ ቲቸር ብዬ ተናግሬያለሁኝ። ይሄንን ወደ ጥያቄ መቀየር ከፈለኩኝ ይሄንን አምን ወይም ቨርብ ቱ ቢን ከፊት ለፊት ማምጣት ብቻ በቂ ነው። ወደ ጥያቄ ይቀየራል። ለምሳሌ am I a teacher? John, am I a teacher? Yes. Yes, you are. Yes, you are. Okay. እንደዚህ ብዬ ብናገርስ am I not a teacher ብዬ ብል እኔ መምህር አይደለሁም እንዴ ብዬ መናገር ብፈልግ በዚህ አይነት መልኩ እናገራለሁ። am I not a teacher? let me ask you, am I not a teacher? No, you are. no you are አይ ነህ እንደማለት ነው አይደል? በዚህ አይነት መልኩ መናገርም እንችላለን ማለት ነው። ኦኬ እስኪ ልጠይቅህ ካሁን ኦኬ ልጠይቅህ it is a laptop ብዬ ብል እስኪ ወደ ጥያቄ ቀይርልኝ። ይሄንን ኢዝን ወደፊት እናመጣውና ኢዝን ወደፊት እናመጣትና is it a laptop? is it a laptop ብዬ መጠየቅ ይችላል። is it a laptop? ይሄ ላፕቶፕ ነው እንዴ? is it a pen? is it a car? እያል በዚህ አይነት መልኩ ከፊትና ከኋላ በማቀያየር ብቻ የነበረውን ፖዚቲቭ ሴንቴንስ ወደ ኢንትሮጋቲቭ ሴንቴንስ መቀየር ወይም ወደ ጥያቄው አረፍተ ነገር መቀየር እንችላለን ማለት ነው። ግልጽ ነው? አሁን እያወራን ያለ ነው is present time ነው። እስኪ አሁን ደግሞ በእነዚህኞቹ እናውራ። እስኪ ወዝና ነው አር በሚለው እናውራ። እስኪ አር is for plural form ነው የምንጠቀመው። አር ብዛት ላለው ነገር ብዛት ያለው ነገር ማለት ሁለትና ከዚያ በላይ የሆኑ ነገሮችን በአጠቃላይ for plural ነው የምንላቸው። የምንጠቀመው ብዛት ላለው ነገር ነው። ቅድም እንዳወራ ነው አርን ለዩ ለዊ እና ለዘይ ነው የምንጠቀማቸው ብለናል። ግልጽ ነው አይደል? ስለዚህ አሁን you are ብለን እስኪ እዚህ ጋር ያሉትን አራቱንም ነገሮች እያስገባቸው እስኪ ኤግዛምፕል የሚነግረኝ you are ብለን you are for example you are cameraman አንተ የካሜራማን ባለሙያ ነህ። you are in አዲስ አበባ ነው ያለው። you are John ነህ። you are what? you are 23 years old. you are what? is a man. you are orthodox. እንደዚህ እያል ማንኛውንም ነገር እነዚህ አራቱን ነገሮች እየጨመርን እንግሊዘኛችን እያስተካከል መናገር እንችላለን። for example you are what? you are a cameraman ብለን እዚህ ያሉትን ነገሮች መጠቀም እንችላለን። ግልጽ ነው አይደል? ስለዚህ ይሄን ደግሞ እንደቀደሙ ወደ ጥያቄ መቀየር ከፍኩኝ are you a cameraman ብዬ መናገር እችላለሁ ማለት ነው። are you a cameraman ብዬ በዚህ አይነት መልኩ
መናገር እችላለሁኝ ማለት ነው። ኦኬ እስኪ አሁን ደግሞ verb to be በፓስት እንዴት አድርገን ነው የምንጠቀመው? ፓስት ላይ ሁለት ነገሮች ናቸው was እና where ናቸው የምንጠቀማቸው። ቅድም እንዳወራ ነው wasን ለአራት የሰብጀክት አይነቶች እንጠቀመዋለን። ለምሳሌ ለአይ፣ ለሂ፣ ለሺ እና ለኢት ነው የምንጠቀማቸው ብለናል። ዌርን ደግሞ ለሶስት ነገሮች ናቸው የምንጠቀማቸው ለዩ፣ ለዊ እና ለዘይ እንጠቀማቸዋለን። ለፓስት ስንጠቀም እንደዚህ ነው። ዩ ወዝ ብሎ የሚናገር ሰዎች እኔ በጣም ብዙ ጊዜ አጋጥመኝ። ዩ ወዝ ይሄ ኮምፕሊትሊ ስህተት ነው። ስንናገር አይ ወዝ እንደዚህ ነበርኩኝ። አሁንም ወደዚህ አራቱ ነገሮች ነው የምንመለሰው። አይ ወዝ ብለን ፕሮፌሽናችንን መናገር እንችላለን። አይ ወዝ ብለን የነበርንበትን ቦታ መናገር እንችላለን። አይ ወዝ ብለን ስማችንን ድሮ የምንጠራበት ሌላ ስም ከነበረ ስማችንን መናገር እንችላለን። ኤጅ ጀንደር ያው ጾታ መናገር አንችልም፣ ግን ቢሆንም መናገር እንችላለን። ሪሊጅን ሃይማኖት እንደዚህ ነበርኩኝ፣ ሙስሊም ነበርኩኝ፣ ክርስቲያን ነበርኩኝ ብሎ መናገር ሰው ካለ አሁንም verb to be እነዚህ አራቱን ነገሮች በደንብ የተረዳ ሰው በእርግጠኝነት እንግሊዝኛውን በደንብ መናገር ይችላል። for example I was in ባቲ ነበርኩኝ ብዬ በናገር this is past ባቲ ነበርኩኝ ኃላፊ ጊዜ ነው ማለት ነው። እነዚህን ደግሞ መናገር ከፈለኩኝ you were ብዬ ነው የምናገረው። you were አንተ እንደዚህ ነበርክ፣ አንቺ እንደዚህ ነበርሽ፣ ወይም እናንተ እንደዚህ ነበራችሁ ብዬ መናገር ስፈልግ you were ብዬ እናገራለሁ ማለት ነው። ለምሳሌ you were በፊት ምንድን ነበርክ? ጀም አርቲስት you were an አርቲስት ነበርክ፣ አሁን ግን አይደለህም ማለት ነው። በኔጌቲቭ መጠቀም ከፈለኩ ደግሞ you were not what ምን አልነበርክም? ኦኬ አርቲስት ነበርኩ አልከኝ። ምን አልነበርክም? ቦክሰር you were not boxer ሞተሩ አይደለማ ያ ፋይቱ ኦኬ you were not boxer አሁን ግን ምንድነው ማለት ነው? ፋይተር ነህ ማለት ነው። ስለዚህ በዚህ አይነት መልኩ እየተጠቀምነው መሄድ እንችላለን ማለት ነው። ኦኬ ስለዚህ በዚህ አይነት መልኩ ፓስቱን መጠቀም እንችላለን ማለት ነው። ወደ ጥያቄ ልናዝረው ብንልስ እንዴት አድርገን እናዝረዋለን? ይሄንን verb to beዎችን ከፊት ለፊት ማምጣት ብቻ በቂ ነው። እዚህ ጋር የዘረዘርናቸው እነዚህን አምስቱ ከፊት ስናመጣቸው ቦታ በመቀየር ብቻ ምንም ሳንጨምር ሳንቀንስ ቦታውን በመቀየር ብቻ የነበረውን ሴንቴንስ ፖዚቲቭ ሴንቴንስ ወደ ጥያቄ መቀየር እንችላለን ማለት ነው። ስለዚህ አሁን ወደ ጥያቄ ልቀይረው ብል ለምሳሌ were you ብዬ የምንፈልገውን ነገር ይሄንኑ were you an አርቲስት ነበርክ እንዴ? ግልጽ ነው ማለት ነው። ስለዚህ ወደ ፊውቸር እንግባ። ፊውቸርን ደግሞ እንዴት አድርገን መጠቀም እንዳለብን እንየው። በጣም ሲበዛ ቀላል ነው። እዩት አሁንም ኦኬ ፊውቸር ስንጠቀም አንድ ነገር ነው። እነዚህ is am are was were አንድ ጥቅል ስም አላቸው። እሱም ማን ይባላል? verb to be ይባላል። verb to be የመሆን ግስ ተብሎ ነው የሚጠሩት። ስለዚህ ይሄንን ስንጠቀም will be ነው የምንጠቀመው። will be ሲሆን ቀጥታ ወደ ፊውቸር ነው የሚቀየረው። I will be እያል እዚህ ጋር ያሉትን ነገሮች አሁን መጠቀም እንችላለን ማለት ነው። for example I will be እስኪ ወደፊት ምንድን ነው የምትሆነው አንተ? I will be a father. I will be a father. I will be father. አባት እሆናለሁ። መቼ? It's future. ወደፊት አባት እሆናለሁ ብለህ መናገር ስትፈልግ
I will be ነው የምትጠቀመው። I will be a father. We will be what? Friends. We will be friends. Friends. Think of the girl. Friends. ጓደኛ እንሆናለን። መቼ? Friends. እንደዚህ መሰለኝ። ፍሬንድ እንደዚህ ነው። FRIENDS እንደዚህ ነው አይደል? እንደዚህ ነው ወይስ እንደዚህ ነው አይደል? Friends. We will be friends. ጓደኛ እንሆናለን። መቼ ነው የምንሆነው? For the future ነው። will የሚባል ነገር በአጠቃላይ ምንድነው የሚጠቁመው? ፊውቸሪቲ ነው የሚጠቅመው ማለት ነው። በዚህ አይነት መልኩ የወደፊቱን ነገሮች ማውራት እንችላለን። በነገራችን ላይ will be የሚባለው ነገር will be ለሁሉም የሰብጀክት አይነቶች ነው የምንጠቀመው። ምንም አንከፋፍለው። ቅድም ለምሳሌ ኢዝን ለሂ ለሺ ለኢት እንዳልነው አምን ለአምን እንደዛ ሳይሆን will be ለሰባቱም የሰብጀክት አይነቶች ነው የምንጠቀመው። ለሁሉም ነው የምንጠቀማቸው። he will be ብለን እዚህ ያሉትን አራቱን ነገሮች ማስገባት እንችላለን። ለምሳሌ he will be what? a doctor ብለን እዚህ ጋር እነዚህ በጣም verb to be ላይ እነዚህ አራቱ ነገሮች በጣም ወሳኝ። ፓስት ላይ መጠቀም እንችላለን፣ ፕሬዘንት ላይ መጠቀም እንችላለን፣ ፊውቸር ላይ መጠቀም እንችላለን ማለት ነው። እንደዚህ ነው በቃ he will be ብለን በቀጥታ እዚህ ያሉትን ነገሮች መጠቀም እንችላለን። ኦኬ እስኪ አሁን እዚህ ጋር ያሉትን ወደ ጥያቄ አረፍተ ነገር እንቀይራቸው። እንዴት አድርገን ነው የምንቀይራቸው? will you be a doctor እንደዚህ ነው የምንጠቀመው። will you be a doctor? will you be a doctor? ጥያቄ ጠየቅኩ፣ እስኪ መልስልኝ። yes I will. yes I will. yes I will ብዬ መልሴን መመለስ እችላለሁ ማለት ነው። በዚህ አይነት መልኩ እንግሊዘኞቻችንን በቀላሉ በተለይ verb to beዎችን እዚህ ጋር ካሉት አራቱ ነገሮች ጋር ማጣጣም ከቻልን እንግሊዘኛን በፈለግነው መልኩ መናገር፣ ማውራት፣ ስለራሳችን ማንነት፣ ስለ ሰዎች ማንነታቸው ምንነታቸውን በደንብ ማስረዳት፣ መናገር እንችላለን ማለት ነው።